ጽዳት እያጸዳው የሆነ ቪዲዮ ምርጥ ሀሳብ መጣልኝ አይምሮ ላይ ማለት ነውና ያንን ቪዲዮ ቲክቶክ ላይ ወይም ዩቲዩብ ላይ እሰራዋለሁ ብዬ ያንን ሀሳብ ጽዳቴን ጨርሼ ልሰራ ስመጣ የለም ሀሳቤ ተበታትኗል። ጭንቅላቴ አይምሮ አረብ ሀገር የምንኖር ሴቶች እንግዲህ እህት ወንድሞቼ የተወሰነ እኮ ጭንቅላታችን እኮ በደንብ ይይዛል፣ ግን ሰከንድ አይቆይም። ወዲያው እንደያዝነው አእምሮአችን ላይ እንደመጣ ብንሰራው ድብቅ የሆነ ማንነት ነው ያለን ለአረብ ሀገር ሴቶች ማለት ነው። እውነቴን ነው። ድብቅ የሆነ ማንነት አስተማሪ የሆነ ቪዲዮ ነው የምንሰራው አረብ ሀገር የምንኖር ሴቶች ማለት ነው። እና ለእህት ለወንድሞቼ አስተማሪ የሆነ ቪዲዮ ነው የምንሰራው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ አድርጉኝ። እኔ እህታችሁን ብታሳድጉ ምንም የሚጎልባችሁ ነገር የለም። ከኪሳችሁ አይወጣም፣ ከኪሳችሁ አይደለም የሚቀንሰው። ሰብስክራይብ ነው። ኮመንት የምትፈልጉትን ነገር ኮመንት ጽፋላችሁ፣ ላይክ ታደርጉልኛላችሁ። ከዛ የደውላ ምልክት ትጫናላችሁ። ከዛ በኋላ ቤተሰብ ትሆናላችሁ። ጥሩ ጥሩ ቪዲዮዎች አይምሮዬ ብዙ ነገር ነው የኔ የሚያውቀው እና አይምሮዬ እኔ ብቻ ሳይሆን አረብ ሀገር ያለን ሴቶች ሁላችንም አይምሮ ያለን ድብቅ የሆነ ማንነት ያለን ሰው ነን። መስራት እንችላለን። አረብ ሀገር ብቻ አይደለም አገርም ገብተን ብዙ ነገር ልንሰራ እንችላለን። አልሐምዱሊላህ አላህ በሰላም ወደ ሀገራችን ሁላችንም እንዲያስገባን እፈልጋለሁ። ሰላም ለሁላችሁም ሰላም ብያለሁና አንዲት ማስተላለፋት መልእክት አለችኝ። ለመዳም ቅመሞች፣ ለጓደኞቼ ለመዳም ቅመሞች፣ እኔም የመዳም ቅመም ነኝ። ለመዳም ቅመሞች እህት ወንድሞቼ፣ ወንዶችም ጭምር ናችሁና እናንተም ተሳተፉ፣ ችግር የለውም። የሆነ አሁን ለምሳሌ እርዳታ ለምትረዱት ሰው ማወቅ አለባችሁ። እርዳታ ሲባል አሁን ለምሳሌ አገር ላይ እርዳታ የሚረዳ ሰው አንድ የኩላሊት ታማሚ፣ ሁለት ደግሞ የካንሰር ታማሚ የሆኑ ወይም ደግሞ ሶስት አዛውንት ሰርቶ መብላት የማይችሉ ማይንቀሳቀሱ እንደነሱ አይነቶችን ነው እንጂ መርዳት ያለባችሁ። ማንም ሰው መጥቶ ሚዲያ ላይ መጥቶ ስላለቀሰ ወይም ደግሞ የሆነ የአዞ እንባ ስላወረደ እናንተ ለዛ ሰው እኔ አውቃለሁ፣ ሆደ ቡቡነን አውቃለሁ። እኔ ልባችን ምን እንደሆነ አላውቅም። እዚህ ሀገር አረብ ሀገር ልክ እግራችን ሲረግጥ ልባችን ምን እንደሚወስደው አናውቅም። ለማንም ሰው ለመንገደኛ ነው የሚራራው የኛ ልብ ማለት ነው። እና ለምትረዱት ሰው እንድታውቁ ፈልጋለሁ። የመዳም ቅመሞች የሚረዳ ሰው አንድ የካንሰር ታማሚ፣ የኩላሊት በሽተኛ በቃ ተልክ በላይ ሕክምና ቤቱን ሽጦ ወይም ንብረቱን ብዙ ነገሩን አጥቶ እሱ ከልክ በላይ ሲሆንበት ከአቅሙ በላይ ሲሆንበት ሚዲያ ላይ የሚወጣ ሰው ኩላሊቱ ፌል ያደረገ ወይ ካንሰር ታማሚ ለነሱ ሁለት ሶስት ደግሞ አዛውንቶች በልተው ሰርቶ መብላት የማይችሉ መንቀሳቀስ የማይችሉ ሰዎች ለነሱ ነው። እናንተ ማንም ወጣት እውነቴን እኮ ነው በእናንተ እድሜ ላይ ያለ ሰው ይገባል፣ ላይቭ ላይ ይገባል፣ ቲክቶክ ላይ ይገባል፣ ያለቅሳል። ያመጣባት ሀቢባ አለች፣ እሷ ቤት ይገባል፣ ያለቅሳል። ባሌ እንደዚህ በላኝ፣ ልጅ ወልጄ ለልጄ ማብላ ዳይፐር አጣው ምናምን። መልሱ ራሱ ማለት ነው እውነት ለመናገር ባጎረስኩ እጄን ተነከስኩ ነው። እውነት ልንገራችሁና ባጎረስኩ እጄን ተነከስኩ። ትረዳላችሁ። ከዛ በኋላ ልክ ከፍ ሲሉ ሁለተኛ ደረጃ ላይ አንደኛ ደረጃ ሁለተኛ ደረጃ ላይ ሲወጡ በእናንተ ባናታችሁ ላይ ነው ፊት የሚሉት ማለት ነው። አሁን ባለፈው ነው ቪዲዮ አይታችኋል። ለመዳም ቅመሞች አደርሱልኝ አለች ሀያት የምትባለች ካወቃችኋት። ልጇ ማለት ነው የ7 ዓመት ልጅ አይመስልም። አላህ ያሳድግላት። ልጇ የሚናገረው ምክንያቱም እሷ አስተምራው እንጂ ልጁ ዝም ብሎ አይደለም የሚናገረው። እሷ አስተምረዋለች፣ እሷ በውስጥ አስተምረዋለች። አነጋገሩ ሀቢባ ላይ ገብቶ ራሱ የተናገረው ንግግር ትልቅ ሰው አይናገረው። እውነት ለመናገር ትልቅ ሰው አይናገረውም። እኔ በጣም ነው የደነገጥኩት። ምክንያቱም እናት ልጇን ስታሳድግ ብዙ መስዋዕት ትከፍላለች። ብዙ ነገር መንገድ ዳር ወጥታ ትለምናለች። ዝናብ፣ ፀሐይ፣ ጨለማን ሳትል ለምና ልጇን ታበላለች። ምን አይነት እናት ናት? ምትረዳ እናት ምን አይነት እናት ናት? የሚረዳ ሰው ሁለት እግር ጤነኛ ልጅ ያዘ ሰርቶ መብላት የሚችል እንዴት ትረዳላችሁ? ሀያታውን ሰርታ መብላት አትችልም ወይ? ትችላለች። ምን አለች? ስሪ አረብ ሀገር ነኝ ስላት እኔ አረብ ሀገር አልመጣም ኩላሊቴን ያመኛል፣ እኔ እዚቹ ሰርቼ መብላት ነው የምፈልገው ሀገሬ ላይ አለች። ሁሉም ሰው ሀገሩን ይወዳል። ስለዚህ ማን ነው ያጠገባት? እቺን ልጅ ማን ነው ያጠገባት? እናንተ ናችሁ የመዳም ቅመሞች። ማንም አይደለም ያጠገባት። እርዳታ ለምትረዱት ሰው እወቁ።
እርዳታ ተብላችሁ ስትጠየቁ ዝም ብላችሁ ምጅልቅ አድርጋችሁ መስጠት ሳይሆን አገናዝቡ። ለምን አይነት ሰው ነው እርዳታ የምንረዳው? ለማን ነው ብላችሁ ማሰብ አለባችሁ። እውነቴን ነው። እርዳታ ለሚረዳ ሰው ማወቅ አለባችሁ። እናንተ ዝም ብላችሁ ገንዘብ እኮ ቅጠል አይደለም። እግርሽ ሲቃጠል ድረስ ሰርተሽ ያመጣሽው ነው። እንቅልፍ እየናፈቀሽ ሰርተሽ ያመጣሽው ገንዘብ ነው። ክፍልሽ እንኳን ልታርፊ ገብተሽ ወይም ደግሞ ከፍቶሽ ልታለቅሽ ገብተሽ ክፍልሽ ላይ ስትጠሪ ናም ብለሽ እንባሽ መጥቶ ናም ብለሽ እንባሽን ጠራርገሽ ተነስተሽ ሰርተሽ ያመጣሽው ገንዘብ ነው። እውነቴን ነው። አንዳንዴ ከፍቶን የኔ ልንገራችሁ፣ ክፍት ብሎኝ ላለቅስ ስገባ ክፍሌ ላይ ልክ እንባዬ መጥቶ እያለቀስኩ እያለ ይጠሩኛል። እንባዬን ጠራርጌ እሄዳለሁ ወደ ክፍሌ። ሳለቅስ ግን ሁሉ ነገር ይቀለኛል። እንደዚህ ለፍተሽ ያመጣሽውን ገንዘብ ቆመሽ 24 ሰዓት ቆመሽ ቢያንስ 1 ሰዓት የምትነሱ አላችሁ፣ 11 ሰዓት የምትነሱ 12 ሰዓት የምትነሱ አላችሁ። እኔን 12 ሰዓት ተነስታችሁ ከሆነ ምናልባት ምሳ በልተው 10 ላይ ብታርፉ ነው። እኔ አሁን 10 ላይ ነው የማርፈው። 10 ላይ ላላርፍ እችላለሁ። ይሄንን እያሰባችሁ ወገን፣ እኔ እውነቴን ነው። አሁንም እርዳታ ብሎ ለሚጠይቃችሁ ሰው ሀቢባ ቤት እየገባችሁ ያመጣባት ሀቢባን እኮ ራሱ እየረገጧት ነው። እውነት እኮ ነው። እንደዛ እሷ ተንጠልጥላ ሆዷ ተንጠልጥሎ እንደዛ ለእርግዝናዋ አላሰበች። እውነት ለልጇ ሆዷ ላለው ልጅ አላሰበችለትም፣ ለራሷ አላሰበችም። እንደዛ ሆና እንኳን ቁጭ ብላ እርዳታ ለምን ትሰጠዋለች? ነገ አፉን ይከፍትባታል ወጥቶ። ስለዚህ እናንተም የመዳም ቅመሞች አታብዙት። ለሚሰጥ ሰው አልኳችሁ፣ ለሶስት ሰዎች አንድም ሰርተው መብላት የማይችሉ አዛውንቶች፣ መንቀሳቀስ የማይችሉ አዛውንቶች፣ ለኩላሊት ታማሚና ለካንሰር በሽተኞች ለነሱ ብትረዱ ጽድቁን ታገኛላችሁ ከፈጣሪ ማለት ነው። እና እባካችሁ እርዳታ ስትረዱ እወቁ። ማንም በአንቺ እድሜ ላይ ያለች ሴት መታ ልጄን ዳይፐር ማለብስ አጣው ማበላ አጣው ብላ አለቀሰች። ማኑ ልጅ አላት? አንቺም እኮ ልጅሽን ጥለሽ ነው የመጣሽው አይደል እንዴ? ልጅሽን እማዬ ብሎ ጠግቦ ሳይጠራሽ ጠግቦ ጡትሽን ሳይጠባ አራስ ቤት ጥላችሁ የመጣችሁ አላችሁ። አራስ ቤት የ6 ወር የ3 ወር የአመት የ2 አመት ጥላችሁ የመጣችሁ አላችሁ። ልክ የእናንተም ልጅ እንደዛ ልጆቻችሁን ነገ ከፍ ያለ ደረጃ ላይ ለማስቀመጥ አይደለም እንደዚህ የምትለፉት። ስለዚህ እርዳታ ብሎ ሲጠይቋችሁ ዝም ብላችሁ አውጣችሁ ከአባትሽ ጓሮ ያመጣሽው ገንዘብ አይደለም። እኔ ልንገርሽ እህቴ፣ ተመከሪ። ምክር ደግሞ የምትቀበሉ ነገር ከሆነ ተቀበሉ። የመዳም ቅመሞች ብዙ ጊዜ የምትሸወዱ እናንተ ናችሁ። እውነቴን ነው። እናንተ የምትኖሩትን ኑሮ እናንተ እዚህ እያከካችሁ የምትኖሩትን ኑሮ እኔ ልንገራችሁ፣ አረብ ሀገር ያለ ሰውና ኢትዮጵያ ያለ ሰው ኑሮን እየኖረ ያለው ኢትዮጵያ ያለ ሰው ነው። ኑሮን በጣም እየኖረ ዘንጦ እየኖረ ያለው ኢትዮጵያ ሰው ነው። አረብ ሀገር የምትለፋ ሴት አይደለችም። አረብ ሀገር ላይ ወጣ አንድ ሴት ትጨፍራለች፣ ሚዲያ ላይ ትስቃለች፣ ትለብሳለች፣ ሁሉ ነገር በቃ ሞልቶላታል፣ ተሳክቶላታል። በእነሱ ቤት ሁሉ ነገር እሷ ጋር ፉል ነው። በቃ ምንም አይነት የጎደለባት ነገር የለም። ይሄንን ነው የሚያስበው ያገር ሰው። ስለዚህ ራስሽን ጠብቂ እህቴ፣ ራስን ጠብቅ ወንድሜ። ማንም ሰው እርዳታ አላለቅ እርዳታ ለምትረዳው ሰው ማወቅ አለብሽ፣ ማወቅ አለብሽ። እወዳችኋለሁ። ሰብስክራይብ አድርጉ።